አብርሃም አንድነት ነው እየቀጠለ ያለ። ሩታዬ ፈገግታዋ ተመልሷል። የሩታ ሳቅና ጨዋታ መጥቷል። ወይኔ እንዴት ደስ ይላል። ይቅርታ ተባባሉኩ። አቤት አቤት አቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሬሲ የጨረቃ ቤተሰቦች እንደምን አላችሁልኝ? እንዴት ናችሁልኝ? ከኛ ጋር አልሐምዱሊላህ። ሀገራችን ሰላም ፍቅር ያደርግልን። ኢትዮጵያ ለዘላለም ትኖር። እንደተለመደው ሸር ላይክ እያደረጉ ቤተሰብ ይሁኑ። ዛሬ ተደስተናል። ሩታና ሀረሜላ በስተመጨረሻ በ6 ወር ድራማው እንደተጀመረ ዛሬ ቋጭተውታል ማለት ነው። ይቅርታ ብላለች ከእግሯ ስር ደፍት ቀነት ተብላ ማለት ነው። ወይኔ የሩታ ሳቅ ተመለሰላት፣ የሩታ ደስታ ተመለሰ ማለት ነው። ወይና ሳቃችን፣ ልፋታችን እንዲሁም ደግሞ የለፋ ነው የጮህ ነው አንቃራችን ተዘግቶ ዛሬ ተከፍቷል ማለት ነው። እንኳን ደስ አላችሁ ቤተሰቦቻችን፣ የግሬሲ ቤተሰብ ሁሌም እናጠቃለን። እኛ እኮ ሩታና አብርሃም እንደማይለያዩ ነገራናቸዋል። ሲቀጥል ደግሞ ሀረሜላ የባለ ስልጣን ልጅ ነኝ፣ የባለ መንግስት ነኝ፣ የባለ ብር ሀብታም ነኝ። ሀብት አይሰራውም፣ ፍቅር ነው። እንዲሁም 2 ሳምንት ታዘለች። የሚገርማችሁ ነገር አብርሃም ታደሰ ውረጂ ያላላት 2 ሳምንት ትከሻው ተበጨቀ። ዛሬ ግን አልሆነልኝም፣ በቃኝ እናቴ እኔው ልውጣላችሁ ብላ ሸተት ብላ እንደ ማሽላ ጎለፌጥ ሸሞን ብላ ራስ ወጣ። ረኔ ዘሩ ቀለጠ። እውነት ለመናገር ተዋረደች ራሷ በራሷ። ቀለበቱን አውልቀው ዛሬ ተውልቋል ማለት ነው። ራሷን አውልቀዋለች። እንግዲህ ሶሻል ሚዲያ ላይ አለቀውም ብላ ሰውን ስታለፈ የነበረች ሀረሜላ ዛሬ ቅርታዋን ጠይቃ እሷው በራሷ ከአብርሃምና ከሩታ ህይወት ገብቼ ከሆነ ነው እኮ አለች። እንዲሁም እንጂ እኮ አዎ ገብቷል አላለችም። ይገርማችኋል። ገብቼ ነበረ ምን ታመጣላችሁ አላለችም። ያው ገብቼ ከሆነ ይቅርታ ዛሬ እወጣለሁ ከህይወታቸው እኔ የአብርሃምን ደስታ ነው ብላለች። እንዴ የአብርሃም ደስታ ይቅርታ ሚሊዮን መራ ይቅርታ ብትልም ይቅርታዋ ሩታ ደግሞ ጎበዝ ናት ይቅርታ ለማለት። የሩታ ታደሰ እንግዲህ በባሏ ነው እንጠራት። ቀብራራው ታደሰ፣ አንጫጭታው ታደሰ ዛሬ እንግዲህ እንኳን ደስ አላችሁ ቤተሰቦቻችን። እውነት ጩኸታችን፣ እልቅሷችን 6 ወር የለፋ ነው በሙሉ ዛሬ ተሳክቶልናል። እንግዲህ ሩታዬ ከቤቷ ትገባለች። ከቤቷ ገብታ ደግሞ በርተስደስ ብላ ልጇን ትወልዳለች። እንደዚህ ነው የሚያምርብሽ አስለን ሲጀመር እንዴ ከባለ ትዳር ገብታ በእናታችሁ ታጨበጭባለች። ያለ መንገዱ ያለ ሙቀጫው ጊደር ቀጣውና ያጣም አሉ። ሀላስ አንቺ ደግሞ እንግዲህ ሙግድሽን ፈልጊ። አብርሃምና ሩታዬ እንግዲህ ጊደርና ቀጣ ናቸው፣ ሙግድ ናቸው የተጋጠሙ ሲዋደዱ ሲፋቀሩ ሲጣሉ። አይ ሩታ ግን አንበሳ ናት እኮ ሩታ አንበሳ ናት፣ ጀግና ናት። እንግዲህ ውዶቼ እንኳን ደስ አላችሁ። ዛሬ ተሳክቶልናል፣ ዛሬ ተሟልቶልናል፣ ሀሳባችን ተሳክቷል ማለት ነው። ጨዋታችን ተሰምቶልናል። ስለዚህ እውነት ለመናገር አሁንም ወደፊትም ሩታ ያስተማረችው ይሄው የተሳሳተ ሰው ራሱ በራሱ በአንድነቱ መጥቶ ራሷ ይቅርታ ጠየቀች። አያችሁ አይደለ? ከእግሯ ስር ራሷ ዝቅ ብላ ጠየቀች። አሁን ግን ሩታ እንደ ነበረ ዝም ብላ ብታዋቸው ግን ዝሙት እየተስፋፋ ነበር የሚሄደው። አሁንም ዝሙት እየተስፋፋ ነበር የሚሄደው። ሩታዬ ብታዋት ኑሮ ማለት ነውና አልহামዱሊላህ ረብል ዓለሚን አህለን ወሰህለን። አልহামዱሊላህ ረብል ዓለሚን እንኳን ሰላም መጣችሁ ውድ ቤተሰቦቼ። አሁንም በጣም ተደስተናል እውነት ለመናገር ይህን ነገር እንዲሳካ እንዲሟላ እንዲሆንላት ያደረገች ሩታ በቤቷ በትዳሯ እንዳልተወችው ግፊት ብትፈጥርበት ነው። አብርሃም ምርጫውን ባይሰጥም ሀረሜላ ግን በቃኝ ሀላስ ሰለቸኝ፣ ከእንግዲህ በኋላ ምንም ማድረግ አልችልም ይሻለኛል ብላ እንግዲህ የሰው ትዳር መሆኑን ስታይ ሁሉም ሲጨፈጭፋት ነው የወጣች እንጂ ባለስልጣን ነኝ፣ ባለስልጣን አባት ነኝ፣ ባለ ሀብት አባት ነኝ እኛ የለንበትም። ለመሰላችሁ ሀብት ቢሞላ ገንዘብ ቢሞላ ፍቅር አይሆንም፣ ፍቅር ቢሞላ ገንዘብ አይሆንም።
ስለዚህ ፍቅር ግን ማለት ነው ፍቅር እስከ መቃብር ይባላል። እና እንግዲህ እነዚህ ልጆች ዛሬ አብርሃምና ሩታዬ ሩታ ያው እንዳያችኋት ማለት ነው ለአብርሃም ያላት ውበት ለአብርሃም ያላት ቦታ የተለየ ነው። ግን አንድ የሆነ የተሳሳተ መንገድ ከሄደች ደግሞ አጥባ ተሰጣዋለች። እኛ ተከታዮቿም ደግሞ አጥበን እናሰጣቸዋለን እስኪመለስ ድረስ ማለት ነው። እንግዲህ ውዶቼ አብርሃም ባይመርጣትም ዛሬ ግን ምርጫውን ሰጥቷል። ያው ወደ ለሄርሜላ ያልተናገረበት አገር ወጣለሁ ያለበት ምንድነው ወደ ሩታ ሄዳለሁ ብሎ ያላለበት ያለ ምክንያት አይደለም። ለምን በሉ የሷንም ጭንቅላት እንዳይነካ የሴት ልጅ ሃይምሮ ማዛባት አይወድም አብርሃም ማለት ነው። እና የኔ ልጆች አብርሃም ታደሰ ማለት የሰውን ጭንቅላት የማይነካ የሰውን ከራማ የማይገፍ ስለሆነ በቃ ከሁሎችም ከሶሻል ሚዲያ ላይ ሴት ልጅ እንዳላቀል ብሎ ነው ወደ ሀገር ወጣለሁ ያላት። ስለዚህ ሀገር እንደማይወጣ ግን የታወቀ ነው፣ እኛ እናውቃለን ወዶችን። እንግዲህ በነገራችን ላይ አልሐምዱሊላህ ሁሉንም እሱም ባይመርጣትም ሩታ ግን ባሌን አልተውም ትዳሬን አላፈርስም ላንቺ አልሰጥሽም በማለት በመሟገት አሁንም ትዳሯን መልሳለች ወዶች። አልሐምዱሊላህ ረብል ዓለሚን ተሳክቶልናል። ስለተሰካልን እንኳን ደስ አላችሁ ቤተሰቦቻችን። ዛሬ ደስታ ነው ላለሁኝ። አህለን ወሰህለን ፊኩም። እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ እንወዳችኋለን እናከብራችኋለን። አሁንም ወደፊትም ሩታና አብርሃም ወልደው ይሳሙ፣ ወልደው ይዩ፣ ወልደው ይሳቁ። እውነት ለመናገር እንዴት ደስ እንዳለ ማለት ነው። ለለለለለል ብያለሁ። አልሐምዱሊላህ ረብል ዓለሚን። ሄለ ውዶቼ ዛሬ ተሳክቶልናል። ሄርሜላና ሩታ ይቅርታ ጠይቃለች። ሩታም ተቀብላለች ይቅርታውን። እንግዲህ ሩታዬ ወደ ቤት ልትገባ ነው። እንኳን ደስ አላችሁ። ድራማው አለቀ። እንኳንም ስለተከታተላችሁኝ እዚህ ላደረሳችሁኝ በጣም አመሰግናለሁ። ጀዛችሁን አላህ ይክፈለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። አላህ ይጠብቃችሁ ቤተሰቦቼ። እዚህ ላደረሳችሁኝ እናንተንም በጣም ነው ማመሰግን። በጣም ተደስተናል። ድራማው በዚህ ያበቃል። አሰላሙ አለይኩም። እኛ ጠቃን የመዳም ቅመሞች ተሰድበን ነበር፣ እንደተሰደብነው አልቀረም፣ አጥቅተናል። ባይ ባይ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي